ለስር ነቀል ለውጥ ሕዝባዊ የክተት ጥሪ ሊታወጅ ይገባል። ከአንድነት ለአማራ ህልውና ትግል የተሰጠ መግለጫ። አንድነት ለአማራ ህልውና ትግል የትግሉ ስልታዊና ስትራቴጂካዊ ድጋፍ ሰጪ ድርጅት ሆኖ በመስራት ላይ ይገኛል። በዋናነት የትግል ስትራቴጂካዊ ምልከታዎቻችን በሶስት አውድ በመቃኘት ራስን የመከላከል ትግልን፣ ከተሞችን ማዕከል ያደረገ ህዝባዊ ንቅናቄንና ስትራቴጂካዊ ጥምረቶችን ያቀፈ እንዲሆን በልዩ ትኩረት ድጋፋችን እንደቀጠለ ነው። በአሁኑ ሰዓት በኢትዮጵያ በተለያዩ የህብረተሰብ ክፍሎች የተጀመረውን የከተማ ንቅናቄ ወደ ሙሉ ህዝባዊ ኃይል እንዲቀየር በተቀናጀ መልኩ የሐሳብ ድጋፎች በማድረግ ላይ የሚገኘው አንድነት ለስር ነቀል ለውጥ ህዝባዊ የክተት ጥሪ ሊታወጅ ይገባል ብሎ ያምናል። ጥቅል የሁኔታ ግምገማዎች የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ መቶ ሺዎችን የቀጠፉ ጦርነቶች አቅጣጫና ምክንያት እየቀያየሩ ቀጥለዋል። ባለፉት 7 ዓመታት የጅምላ መፈናቀል፣ በጅምላ ማለቅ፣ የድህነት ማጥ፣ ግፍ፣ ስቃይ፣ መከራና ቸነፈር በአማራና በሰፊው የኢትዮጵያ ህዝብ ላይ ተፈጽሟል። አገዛዙ ወደ ስልጣን ከመጣ ጊዜ ጀምሮ በመቶ ሺዎች ለሚቆጠሩ ንጹሃን እልቂት ምክንያት የሆነ ጦርነት እንደ ምግብ ዕለት በዕለት የሚፈለፍል ጦረኛ እንደሆነ ህዝብ በበቂ ሁኔታ ተረድቶታል። በተለይም የብልጽግናው መሪ አብይ አህመድ ከቀዝቃዛው የዓለም ጦርነት ወዲህ ከተነሱ የጦር ወንጀለኞች እንደ አንዱ የሚቆጠር ስለመሆኑ በአማራ ህዝብ ላይ የቀጠለው የጦር ወንጀል ጉልህ ማሳያ ሆኖ ይቀርባል። ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች እያወጡት ያለው የምርመራ ሪፖርት አስገድዶ መድፈር፣ አካል መቆራረጥና የጭካኔ ግድያዎቹ ኢትዮጵያውያንን ብቻ ሳይሆን የሰው ዘርን በሙሉ በጸረ ብልጽግና ትግል ሊያሳልፍ የሚችል ነው። በታሪክ በባህልና በስነ ህዝብ የአማራ ታሪካዊ አካል በሆነው መተከል ቡለን ወረዳ ህዳር 13 ቀን 2018 ዓ.ም ከጧቱ 12 ሰዓት በአማራ ተወላጆች ላይ በተፈጸመ ብሔር ተኮር የጅምላ ጥቃት ከ50 በላይ ሕፃናት፣ ሴቶች፣ አረጋውያንና ሰላማዊ አርሶ አደሮች በኦህዴድ ብልጽግና መዋቅራዊ ድጋፍ በታጠቁ ኃይሎች መገደላቸው ብቻውን መላውን ህዝብ በቁጣ ወደ አደባባይ ሊያስወጣ ይገባል ብለን እናምናለን። ይህ የጅምላ ጥቃት በአማራ ተጀምሮ በአማራ ብቻ የሚያበቃ ሳይሆን ቀሪ የኢትዮጵያ ዘውጎችንም እንደሚያዳርስ አደጋው ከወዲሁ እየታየ ይገኛል። ዘውግ ዘለል በሆነችውና ከ60 ሚሊዮን በላይ የእምነቱ ተከታይ ባላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የቀጠለው መዋቅራዊ ጥቃት ሀገር የሰራች ቤተክርስቲያን በገዛ አገሯ ስደት ላይ ነች። ከተለያዩ ዘውጎች የተወጣጡ ምዕመኖቿም በየዕለቱ የጅምላ እልቂት ሰለባ ሆነው ቀጥለዋል። ኦህዴድ ለጥፋት ዓላማው የዘውግም የሃይማኖትም አጥር እንደማይገድበው ለስልጣን ዓላማው ሙስሊሙንም ክርስቲያኑንም ከተለያየ ዘውግ የወጣውን እንደሚፈጅ ባለፉት 7 ዓመታት በተጨባጭ ያየነው መራርነት ነው። የትግል ሁኔታ አሁን ባለው የኢትዮጵያ ሁኔታ ራስን ለመከላከል ከሚደረገው ትግል በተጨማሪ በከተሞች ህዝብን ማዕከል ያደረገ ንቅናቄ መቀጣጠል የሚችልባቸው አስቻይ የትግል ሁኔታዎች አሉ። ለህዝብ ያለውን ጥላቻ ከብሔር ወደ ብሔራዊነት ከፍ ያደረገው አገዛዙ በመላ አገሪቱ ለመንግሥት ሠራተኛው
የወቅቱን የኑሮ ውድነት ያገናዘበ ደሞዝ መክፈል ያልቻለበት ሁኔታ ተፈጥሯል። ይህን ተከትሎ በሁሉም የሀገሪቱ ክፍል ተቃውሞ እየበረታበት ነው። መምህሩ፣ የፋብሪካ ሰራተኛው፣ የጤና ባለሙያው ሰራተኛ ሁሉ በአገዛዙ ላይ ጥያቄ እያነሳ ይገኛል። የከፍተኛ ትምህርት ተቋማት ተማሪዎች በአገዛዙ የትምህርት ፖሊሲ ላይ የመረረ ተቃውሞ በማሰማት ላይ ናቸው። ለዚህ ሰላማዊ ተቃውሟቸው በአገዛዙ የተሰጣቸው ምላሽ ጥይት ስለመሆኑ ደባርቅ ዩኒቨርሲቲ ላይ 2 ተማሪዎች በግፍ መገደላቸው አረጋግጠናል። ከ15 በላይ በሚሆኑ የመንግሥት ዩኒቨርሲቲዎች የተሰማው የተማሪዎች የተቃውሞ ድምፅ መሠረታዊ መነሻው የአብይ አህመድ የአመራርና ፖሊሲ ውድቀት በመሆኑ ጥያቄው ከፍ ማለት እንዳለበት የደባርቅ ዩኒቨርሲቲ የተማሪዎች ግድያ ማረጋገጫው ነው። ይህም ተማሪዎች ጥያቄውን ከአንድ ነጠላ የፖሊሲ ለውጥ ጥያቄ ወደ ስር ነቀል ለውጥ ማሳደግ እንዳለባቸው አመላካች ነው። በአዲስ አበባ ያለው የኑሮ ውድነትና የሰራተኞች ሕይወት እጅግ አሳሳቢ ከመሆኑ የተነሳ ቁጥራቸው ቀላል ያልሆኑ የመንግሥት ሰራተኞች የሆቴል ትርፍራፊ ምግብ ገዝተው ለመብላት እንዳይችሉ በጨካኙ አገዛዝ ክልከላ ተደርጎባቸዋል። የምሳ ሰዓታቸውን በካፌ ሳይሆን በእምነት ተቋማት በጸሎት የሚያሳልፉ የመንግሥት ሰራተኞች የከተማ ረሃብ ስለመግባቱ አመላካች ነው። የመንግሥት ሰራተኞችን ደሞዝ መክፈል ያልቻለው የብልጽግና አገዛዝ በተቃራኒው 10 ቢሊዮን ዶላር አውጥቶ ቅንጡ ቤተ መንግሥት እየገነባ ነው። ይህን የሚያደርግ አገዛዝ አርሶ አደሮችን አስገድዶ የተለያየ መዋጮ ያስከፍላል። ጎተራቸውን የሚገለብጥ ያህል እንደ ቋሚ ሽፍታ በግብር፣ በሚሊሻ ቀለብ፣ በአገልግሎት ክፍያና በልዩ ልዩ መዋጮች የእናቶችን መቀነት ይፈታል፣ የአባወራውን ኪስ ያራቁታል። በዚህ ሁኔታ የሚገኘው ግፈኛው የብልጽግናው አገዛዝ በሕዝብ ትግል ሊገረሰስ ይገባል። በመሆኑም ሌላኛው አማራጭ የትግል መንገድ ሕዝባዊ ተጋድሎ ነው። ሕዝባዊ ተጋድሎ ሰፊው ሕዝብ ካለምንም ኃይል እርምጃ ስለ መብቶቹ፣ ስለ ነጻነቱና ስለ ፍትሕ መከበር የሚታገልበት መንገድ ነው። ሕዝባዊ ተጋድሎች ላይ የሚሳተፉ ሰዎች ሥርዓታዊ ለውጥ እንዲኖር የማድረግ አቅም አላቸው። በዓለም ዙሪያ ሕዝባዊ ተቃውሞ በተለያዩ ስሞች ይጠራል። ሰላማዊ ትግል፣ ቀጥተኛ እርምጃ፣ ሕዝባዊ ኃይል፣ ፖለቲካዊ እምቢተኝነትና ሕዝባዊ የክተት ጥሪ ተብሎ ይጠራል። ሆኖም ግን በየትኛውም አይነት ስያሜ ቢጠራ የሕዝባዊ ተቃውሞ መሠረታዊ እንቅስቃሴ ተመሳሳይ ነው። እንደ አንድነት ደረጃ በደረጃ መከወን ያለባቸው የከተማ ትግል ስልቶች እንዳሉ ያምናል። በዚህ ሂደት ቁልፉ ጉዳይ ሕዝባዊ ኃይል መፈጠሩ ላይ በመሆኑ በጉዳዩ ላይ የሐሳብ፣ የቴክኒክ፣ የሰነድ ወዘተ ድጋፎችን ማድረጋችንን እንቀጥላለን። ሐመርዋ የትግል ባለድርሻዎችን የማስፋት ስትራቴጂ የትግል እንቅስቃሴዎች ወይንም ዘመቻዎች መጠነ ሰፊ የሆነ አንድነትን ማዳበር ከቻሉ እቅዶችን በጥንቃቄ በመንደፍ ከተሞችን ማዕከል ባደረገ ሕዝባዊ የክተት ጥሪ አገዛዙን መናድ ይቻላል። በዚህ የትግል ሂደት አንድነት ወሳኝ ነገር ነው። ምክንያቱም የተቃውሞ እንቅስቃሴዎች የብዙሃኑን ፈቃድና ድርጊት ያማከሉ ሲሆኑ ከፍተኛ አቅም ይኖራቸዋል። በጥቅል ስኬታማ የሆኑ የሕዝባዊ ተቃውሞዎች ወንዶችንና ሴቶችን፣ ወጣቶችንና አረጋውያንን፣ ከተለያዩ ብሔሮችና ሃይማኖቶች የተወጣጡ ተማሪዎች፣ ላባደሮች፣ ምሁራንና ነጋዴዎችን እንዲሁም ሌሎች የማኅበረሰብ አባላትን በጋራ ያካትታሉ። በከተሞች የሚፈጠሩ ሕዝባዊ ንቅናቄዎች ድሉን በማፋጠን ረገድ ትልቅ ዋጋ እንዳላቸው አንድነት ዓለም አቀፍ ተሞክሮዎችን ለማጥናት ባደረገው ጥረት አረጋግጧል። በዚህም የከተማ መሠረት ያለው ትግል
ለኢትዮጵያ ሰፊ የለውጥ ዕድል እንደሆነ እናምናለን። ዋናው ነገር ከአማራ ብሎም ከኢትዮጵያ ተጨባጭ ሁኔታዎች ጋር በማዛመድ የከተማ ግንባርና ስትራቴጂካዊ ጥምረቶችን የሕልውና ትግሉ አካል ለማድረግ ቁርጠኛ ሆኖ መገኘት መቻሉ ላይ ነው። በመሆኑ አንደኛ የፋኖ ኃይሎች በአንድ ወጥ አመራርና የፖለቲካ ፕሮግራም ተደራጅተው ራስን የመከላከል ትግሉን ወደ ዘላቂ ድሉ እንዲያሻግሩ በኢትዮጵያ የተፈጠሩ የለውጥ ዕድሎችን በአግባቡ እንዲጠቀሙ በድጋሚ ጥሪያችንን እያቀረብን አንድነት የሚጠበቅበትን ስልታዊና ስትራቴጂካዊ ድጋፍ መስጠቱን እንደሚቀጥል ያረጋግጣል። ሁለተኛ ደሞዙን የተከለከለው የመንግሥት ሠራተኛ፣ የተዘነጋው ጡረተኛ፣ በዕድሜያቸው ላይ የተቀለደባቸው ያሉት የከፍተኛ ትምህርት ተቋማት ተማሪዎች፣ የዘረኛ ፖሊሲ ጥቃት ሰለባ የሆኑ ነጋዴዎች፣ በኮሪደር ልማት ስያሜና በሌሎችም አልባሌ ሰበቦች ሀብትና ንብረታቸውን የተቀሙ የከተማ ነዋሪዎች፣ ቤተ እምነታቸው የወደመባቸውና እየታረዱ የሚገኙ አማኞች፣ በማያምንበት ጦርነት እየተማገደ ያለው የአገዛዙ ወታደር በሙሉ ይህን አገዛዝ ለመጣል በሚደረገው ትግል ሕዝባዊ የክተት ጥሪውን እንዲቀበሉ አንድነት ኑ ራሳችንን ኢትዮጵያን እናድን ሲል ይጣራል። ሦስተኛ የብልጽግናው አገዛዝ ጀንበር የምትጠልቀው ሁላችንም የትም ቦታ ሁል ጊዜ በቻልነው አቅም ስንታገል እንጂ ትግሉን ለአንድ አካል አደራ በመስጠት እንዳልሆነ እያሳሰብን በውጭ አገር የምትገኘው ዲያስፖራ ወገናችን ለስር ነቀል ለውጥ የሚደረገውን ሕዝባዊ የክተት ጥሪ በያለበት እንዲቀላቀል፣ ይህ ትግል አካላዊ ብቻ ሳይሆን የኢኮኖሚ፣ የዲፕሎማሲ፣ የስነ ልቦና፣ የሚዲያ፣ የመረጃ ወዘተ በመሆኑ ሕዝባዊ የክተት ጥሪው በሁሉም አማራጮች እንዲያሳካ ጥሪያችንን እናቀርባለን። አራተኛ ዓለም አቀፉ ማኅበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን የነጻነትና የፍትሕ ትግል በተለይም ደግሞ የአማራ ሕዝብን የሕልውና ትግል በአግባቡ ተረድቶ የጦር ወንጀለኛው የብልጽግና አገዛዝ በሕዝብ ላይ የፈጸማቸውን የጦር ወንጀሎች ገለልተኛ በሆነ አጣሪ መንገድ እንዲያጣራ በአገዛዙ ላይ ተጠያቂነት እንዲያረጋግጥ ጥሪያችንን እናቀርባለን። በመጨረሻ በኢትዮጵያ ላይ ያንዣበበውን የመፍረስ አደጋ ለማስቀረት ሕዝብን ከዚህ የከፋ እልቂት ለማዳን በሚደረገው የሕልውና ትግል የከተማው ሕዝብ በተለይም የተማረው ኃይል የማይተካ ሚና አለው። በመሆኑ ለራሱም ሆነ ለሀገር ሕልውና ጥቅም መቆም ያልቻለ ሲቪል ሰርቫንትም ሆነ ምሁር ለማንም መጥቀም ስለማይችል በራሱና በቤተሰቡ ጉሮሮ ላይ የቆመውን ሥርዓት በጽኑ መታገል እንደሚገባው ሕዝባዊ የክተት ጥሪው በአደባባይ ላይ እንዲረጋገጥ ወሳኝ አቅም መሆን ይኖራል። በተለይም መምህራን፣ የጤናና ግብርና ባለሙያዎች፣ ሌሎች የሙያ ማኅበራት የከተማ ትግል ግንባሩን እንድትቀላቀሉ ጥሪውን የሚያቀርበው አንድነት በከተሞች ለሚካሄዱ ንቅናቄዎች ልዩ ትኩረት በመስጠት ስልታዊና ስትራቴጂካዊ ድጋፎችን አጠናክሮ እንደሚቀጥል ያረጋግጣል። ድል ለአማራ ፋኖ! ድል ለአማራ ሕዝብ! ድል ለኢትዮጵያ ሕዝብ! አንድነት ለአማራ ሕልውና ትግል! አንድነት! ኅዳር 16 2018 ዓ.ም